ጸጉራችሁ ማደግ አቁሞ ተቆራርጦና ተመልጦ ለተቸገራችሁ እህቶቼ በሙሉ ዛሬ ሁላችሁንም የጸጉር ታሪክ የሚቀይር እጅግ አስደናቂ መፍትሄ ይዤላችሁ መጥቻለሁ። በጣም ውድ የሆኑ የሱቅ ቅባቶችን፣ ኬሚካሎችን ተጠቅማችሁ ምንም ለውጥ ላላገኛችሁ ሴቶች ጸጉሬን በፍጥነት ለማሳደግና መበጣጠሱን ሙሉ ለሙሉ ለመከላከል የረዱኝን 5 አዳዲስና እጅግ ፍቱን የሆኑ የቤት ውስጥ ሚስጥሮችን ደረጃ በደረጃ ነግራችኋለሁ። በተለይ ቁጥር 5 ላይ የምነግራችሁ ሚስጥር የጸጉራችሁን እድገት በእጥፍ የሚጨምርና ብዙዎች የማያውቁት ነው። ተፈጥሯዊ ሚስጥሮችን እንዴት በአግባቡ መጠቀም እንዳለብን ደረጃ በደረጃ አሳያችኋለሁ። እውነቱን ለመናገር ጸጉራችሁ እንዲረዝም ሰማይና ምድር መናወጥ አያስፈልገውም። ዋናው ነገር ትክክለኛውን የተፈጥሮ ስጦታ በትክክለኛው መንገድ ማድረስ የመቻላችን ነው። ብዙዎቻችን ጸጉራችን ሲበላሽ ተስፋ እንቆርጣለን ወይም ደግሞ ጸጉራችን ለማሳደግ ብለን የተሳሳቱ ኬሚካሎችን፣ ምርቶችን በመጠቀም ጉዳቱን እናባብሰዋለን። በዛሬ ዕለት ግን የምነግራችሁ እያንዳንዱ ዘዴ በሳይንስ የተረጋገጠና እኔ ራሴ ተጠቅሜ አስደናቂ ለውጥ ያየሁበት ስለሆነ እስከ መጨረሻው በትዕግስት ተከታተሉኝ። አንደኛ፣ የአብሽ ውሃ ተአምር። የመጀመሪያው አዲሱ ሚስጥር የአብሽ ውሃ ነው። የአብሽ ውሃ በውስጡ እጅግ ከፍተኛ የሆነ የፕሮቲንና የኒኮቲኒክ አሲድን ይዟል። ይህ የውህድ ጸጉርን መነቃቀል በቅጽበት የሚያቆምና የጸጉርን እድገት በከፍተኛ ደረጃ የሚያፋጥን ተፈጥሯዊ መድኃኒት ነው። እዚህ ላይ ማወቅ ያለባችሁ ትልቁ ነገር አብሽ በውስጡ የያዘው የተፈጥሮ ሊስቲን የተባለ ውህድ የጸጉርን ስሮች እያረጠበና ጥንካሬ እየሰጠ ልክ እንደ ተፈጥሮ ኮንዲሽነር ሆኖ ያገለግላል። ይህ ጸጉርን ከመበጣጠስ አልፎ ፎሮፎርን ሙሉ በሙሉ ያጠፋል። የጸጉራችሁ ስር ደካማ ከሆነና በትንሽ ማበጠር የሚረግፍ ከሆነ አብሽ የጸጉርን ቀዳዳዎች በማነቃቃት አዳዲስ ጸጉሮች እንዲበቅሉ ያደርጋቸዋል። ብዙ ሴቶች አብሽን በዱቄት መልክ ተጠቅመው ለማጠብ ይቸገራሉ። ይህ ግን ውሃውን ብቻ ስለሆነ በጣም ቀላል ነው። አዘገጃጀቱም ቀላል ነው። የአብሽ ፍሬን ንጹህ ውሃ ውስጥ ጨምራችሁ በአንድ ሌሊት ዘፍዝፋችሁ አሳድሩ። በማግስቱ ጠዋት ፍሬውን አጥለላችሁ የምታገኙትን ቢጫ ውሃ በየቀኑ ጸጉራችሁ ስር እየጨመራችሁ እሹት። ጸጉራችሁን ጥቅጥቅ ያለና ጠንካራ ለማድረግ ወደር የለውም። ከተረጫችሁት በኋላ ጸጉራችሁ ላይ ረጅም ሰዓት ቢቆይም ምንም አይነት ጉዳት ወይም ደግሞ መጥፎ ሽታ ስለማያመጣ በሰላም ተጠቀሙት። ለውጡን ይበልጥ ለማፋጠን ውሃውን በምትረጩ ሰዓት ራሳችሁን ወደ ታች ዘቅዘቅ አድርጋችሁ ለ5 ደቂቃ ማሸት እንዳትረሱ። ይህ የራስ ቅላችን ውስጥ ያሉ የደም ዝውውርን እንዲጨምርና የአብሽ ንጥረ ነገሮችን በፍጥነት ወደ ስር እንዲደርሱ ይረዳቸዋል። ሁለተኛው የእሬት ጄል ጥንካሬ። ሁለተኛው ሚስጥር የተፈጥሮ ስጦታ የሆነው እሬት ነው። እሬት በውስጡ ከ75 በላይ የሚሆኑ ቪታሚኖችንና ማዕድናትን የያዘ ሲሆን በተፈጥሮ የፒዮትሪክ ኢንዛይሞች አሉት። እነዚህ ኢንዛይሞች የራስ ቅል ላይ ያሉ የሞቱ ሴሎችን በማደስ የጸጉር ቀዳዳዎች እንዲከፈቱ ያደርጋል። ከዚህ በተጨማሪ እሬት የራስ ቅላችንን የፒኤች መጠን በትክክል አስተካክሎ ስለሚይዝ የጸጉር መድረቅና መሰነጣጠቅ ሙሉ በሙሉ ይከላከላል። ጸጉራችሁ ከአሁን በኋላ እንደ ልቡ ማደግ እንዲችል የራስ ቅላችሁ ንጹህና ጤናማ ያደርገዋል። ብዙ ጊዜ ጸጉራችን የማይረዝመው ስለሚበጣጠስ ነው። እሬት ደግሞ የጸጉር የመለጠጥ አቅም በመጨመር ስብራትን ያስቀራል። የጸጉር ርዝመትንም ብቻ ሳይሆን ውፍረቱንም ይጨምራል። ፍሬሽ የሬት ጄል በማምጣት ከታጠባችሁ በኋላ የራስ ቅላችሁንና ሙሉ ጸጉራችሁን ቀብታችሁ ለተወሰነ ጊዜ አቆዩት። ከዚያም በኋላ ንጹህ ውሃ ብቻ ታጠቡ። ይህ ዘዴ ጸጉራችሁ እንዳይደርቅ፣ እንዳይበጣጠስና ሁል ጊዜ ለስላሳና አንጸባራቂ እንደሆነ እንዲቆይ ይረዳዋል። ይህ በሳምንት 2 ጊዜ የምታደርጉት ለውጡን በ2 ሳምንት ውስጥ ታዩታላችሁ። አንድ ትልቅ ምክር ልስጣችሁ። እሬቱን ከተቀባችሁ በኋላ በፕላስቲክ ወይም በሻወር ካፕ ሸፍናችሁ ብታቆዩት የራስ ቅላችሁ ቪታሚኑን በደንብ እንዲመጠው ይረዳዋል። እሬቱን ስታወጡ ግን ያኛውን ቢጫ ፈሳሽ እንዲወጣ መጀመሪያ ለጥቂት ደቂቃዎች ቆም አድርጋችሁ ማስቀመጥ እንዳትረሱ። ምክንያቱም ያ ቢጫ ፈሳሽ ማሳከክን ሊፈጥር ይችላል። ሶስተኛው የሻይ ቅጠል ውሃ መታጠቢያ። ሶስተኛው ሚስጥር አብዛኞቹ የማያውቁት ጥቁር ሻይ ቅጠል ውሃን ነው። የሻይ ቅጠልን በውሃ ውስጥ በደንብ አፍልታችሁ ካቀዘቀዛችሁ በኋላ ጸጉራችሁን በሻምፑ ታጥባችሁ ስትጨርሱ በመጨረሻም መታጠቢያነት በዚህ የሻይ ውሃ ራሳችሁን ታጠቡ። ለ10 ደቂቃ ያህል ራስ ቅላችሁን ካሻሻችሁ በኋላ በቀዘቀዘ ውሃ ለቅለቅ አድርጉት። ይህ ዘዴ የጸጉርን ስሮች እንዳይላሉና እንዳይነቃቀሉ ጥልቅ ጥበቃን ያደርጋል። በጥቁር ሻይ ውስጥ የሚገኙ ጸረ ኦክሳይድ ህዋሳትን ከጉዳት የሚጠብቅ ከመሆኑም በላይ ጸጉራችን የተፈጥሮ ጥቁረቱንና ድምቀቱን ይዞ እንዲያድግ ያግዘዋል። ጸጉሩ እየረገፈ ለተቸገረ ሰው ይህ ፍጹም መፍትሄ ነው። ካፊኑ በቀጥታ የደም ዝውውርን ስለሚጨምር ጸጉር በታሰበው ፍጥነት እንዲረዝም ግፊት ያደርጋል። ጸጉራችንን ከውጪ ከሚመጡ ቆሻሻና የፀሐይ ጨረር መከላከያም ጭምር ነው። ይህንን ዘዴ ስትጠቀሙ ግን የሻይ ውሃው በጣም ሞቃት አለመሆኑን ማረጋገጥ አለባችሁ።
ለብ ያለ ወይም የቀዘቀዘ ሲሆን ነው የፀጉር ቀዳዳዎች የሚዘጋውና ውበቱን የሚጠብቀው። በሳምንት አንዴ ይህንን ማድረግ ፀጉራችንን ልክ እንደ ሳሎን እንክብካቤ አንጸባራቂና ውብ እንዲሆን ያደርገዋል። ይህንን ስታደርጉ ፀጉራችን ላይ የሻምፖ ቅሪቶች አለመኖራቸውን በደንብ አረጋግጡ። ንጹህ ፀጉር ላይ ሲሆን ነው ጥቅሙ የላቀ የሚሆነው። አራተኛው ከእንጨት የተሰራ የማበጠሪያ አጠቃቀም። አራተኛው ሚስጥር ብዙ ጊዜ ትኩረት የማይሰጠው የማበጠሪያ ምርጫ ነው። የፕላስቲክ ማበጠሪያዎችን ስትጠቀሙ ፀጉራችሁ መካከል ከፍተኛ የሆነ ስታቲክ ኤሌክትሪክን ይፈጥራል። ይህም ፀጉርን በቀላሉ እንዲሳሳና እንዲበጣጠስ ያደርገዋል። በተለይ ፀጉር በራሰበት ሰዓት በፕላስቲክ ማበጠሪያ ከተቧጨረ የራስ ቅል ላይ ትንንሽ ቁስሎችን ይፈጥራል። ይህም የፀጉርን እድገት ያዘገያል። የፕላስቲክ ማበጠሪያ ፀጉርን ስለሚጎትት ለስሩ መዳከም ትልቁ ምክንያት ናቸው። ስለዚህ የፕላስቲክ ማበጠሪያዎችን ሙሉ በሙሉ በመተው ከእንጨት የተሰሩ ማበጠሪያዎችን መጠቀም ጀምሩ። የእንጨት ማበጠሪያዎች በራስ ቅል ላይ የሚገኙ የተፈጥሮ ዘይቶችን እኩል ለሁሉም የፀጉር ክፍል ያሰራጫሉ። ይህም ፀጉር ከጫፍ እስከ ጫፍ እንዳይሰነጣጠቅ ይከላከላል። ፀጉራችሁን ስታበጠሩ ሁል ጊዜ ከታች ጫፍ ላይ ጀምራችሁ ወደ ላይ በመሄድ በቀስታ ማበጠሩን ልምድ አድርጉት። ሲረጥብ ማበጠር ፀጉርን በከፍተኛ ሁኔታ ስለሚጎዳ ፀጉራችሁ ቢያንስ 70% ያህል ከደረቀ በኋላ በእንጨት ማበጠሪያ በቀስታ አፍታቱት። ይህንን ለውጥ በማድረግ ብቻ በሳምንት ውስጥ የሚበጣጠሰውን የፀጉር መጠን በግማሽ መቀነስ ትችላላችሁ። የእንጨት ማበጠሪያችሁን በየጊዜው በትንሽ ዘይትና ውሃ ማጽዳትም እድሜውን ያረዝመዋል። አምስተኛ ከሐር የተሰራ የትራስ ጨርቅ። አሁን ወደ ዋናውና ወደ ቁጥር 5ቱ ሚስጥር መተናል። በየቀኑ ማታ ስትተኙ የምትጠቀሙት የትራስ ጨርቅ ለፀጉራችሁ እድገት ወሳኝ ሚና አለው። የተለመዱት የጥጥ የትራስ ጨርቆች በምትተኙበት ጊዜ ከፀጉራችሁ ላይ ያለውን እርጥበት ሙሉ በሙሉ መጠው ስለሚወስዷቸው ፀጉራችሁ እንዲደርቅና ጠዋት ስትነሱ እንዲበጣጠስ ያደርገዋል። ጥጥ ፀጉርን ስለሚይዝ ሌሊት ስትገላበጡ የፀጉር ስሮቻችንን እንዲሳቡና እንዲነቀሉ ምክንያት ይሆናል። ስለዚህ ትራሳችሁን በሐር ወይም በሳተን ጨርቅ ይቀይሩ። እነዚህ ጨርቆች ፀጉራችሁን በቀላሉ እንዲሸራተት ስለሚያደርጉ ግጭትን ይቀንሳሉ፣ እርጥበትንም አይመጡም። ይህንን ለውጥ ብቻ በማድረግ ፀጉራችሁ ሳይበጣጠስ በሰላም እንዲረዝም ትልቅ እድል ትሰጡታላችሁ። ሌሊት ፀጉራችሁን ቀለል አድርጋችሁ መሸረብ ወይም ደግሞ በሐር ስካርፕ አስራችሁ ብትተኙ ደግሞ ለውጡን በእጥፍ ይፈጥናል። በቀን ውስጥ የተከባከብነውን ፀጉር በሌሊት እንዳይበላሽ መጠበቅ የረጅም ፀጉር ትልቅ ሚስጥር ነው። ጠዋት ስትነሱ ፀጉራችሁ ሳይመሰቃቀልና ሳይበጣጠስ በቀላሉ ሲበጠር ስታዩ ልዩነቱ ይገባችኋል። እዚህ ላይ ግን በደንብ ልታውቁት የሚገባው አንድ ትልቅ እውነት አለ። የትኛውም አይነት ውጫዊ እንክብካቤ ብናደርግ ለፀጉራችን እድገት ትልቁን ድርሻ የሚወስደው የውስጣችን ጤንነት ነው። በየቀኑ በቂ ውሃ መጠጣታችንን ማረጋገጥ፣ በፕሮቲን እና በቫይታሚን የበለጸጉ ምግቦችን መመገብ፣ እንዲሁም ከልክ ያለፈ ጭንቀትን ማስወገድ ፀጉራችንን ውበት በዘላቂ ለመጠበቅ ወሳኝ እርምጃዎች ናቸው። ፀጉር ማሳደግ ትዕግስትንና ዘላቂ ጥንቃቄን የሚጠይቅ የውበት ጉዞ ስለሆነ ዛሬ ያሳየኋችሁን 5 ሚስጥሮች በቋሚነትና በትዕግስት እንድትተገብሯቸው አበረታታችኋለሁ። ለውጡን በሂደት ስታዩ በእርግጥም እንደሚገርማችሁ ሙሉ እምነት አለኝ። እንግዲህ የፀጉርን እድገት ሙሉ በሙሉ የሚቀይሩ 5 አዳዲስ ሚስጥሮች እነዚህ ናቸው። ውድ እህቶቼ ከየትኛው ዓለም ክፍል ሆናችሁ ይህንን ቪዲዮ እንደምትከታተሉ ኮመንት ላይ ጻፉልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ የኛ የውበት ታማኝ ቤተሰብ ይሁኑ። ለጓደኞቻችሁም ሼር በማድረግ አጋሯቸው።